ጋይስ ምንድነው እየተፈጠረ ያለው? 100,000 ቮት ታሪክ እየሰራን ነው። ማርያምን ከልቤ ደስ ብሎኛል። በጣም ነው የምወዳችሁ ከምታስቡት በላይ ታይቶ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው። ማንም ደግሞ አይችለንም። በእርግጠኝነት ማንም ሊያወድቀን ቢሞክር ቢያወሩ who cares? ስራችን ላይ ፎከስ እናደርጋለን። እግዚአብሔር አለ፣ ፍቅር አለ፣ ህዝብ አለ። ወዳችኋለሁ። ሶሊን አባት እንዴት ነህ? ሰላም ነው ወይ? ፈጣሪ የተመሰገነ ይሁን። ሁሉ በጣም ሰላም ነው። ዛሬ እንግዲህ የሶል የደስታው ቀን ነው የሚባለው። የደስታው አዎ፣ የመላ ጆብስ እና የመላ ገበያ አምባሳደር ሆነክ ዛሬ ተፈራርማልና በጣም ደስ ብሎኛል። ለምንድን ነው ይህ ውሳኔ እንድትወስን ያደረገ? ምንድን ነው ያየህባቸው? አዎ እንግዲህ በጣም ሴንሲቲቭ ነው ስራ፣ አንዱ በጣም የሚያስፈልገን ነገር ነው። ስለዚህ የስራ አጥነት በደንብ አለማንከደዋቅ ነው። ከዛ ውጪ የስራ ፈጠራ እንደምናበረታታ ሁሉ ደግሞ የተቀጣሪ መግሏላት የሚቀንስ ነገር ስለሆነ ከዛ አንጻር ነውና አሰሪና ሰራተኛ በደንብ ያገናኛል። ስለዚህ ቴክኖሎጂ ላይ በጣም ያን ያህል ጎበዝ አይደለሁም፣ ግን ቴክኖሎጂ የሚችል ልጆች ይዤ ነው ያወራሁት። ሳይ የእውነትም ያቀላል። መላ ማርኬቲንግ ደግሞ የሻጭና ፌር በሆነ መንገድ ግልጽነት ባለው ህጋዊ በሆነ መንገድ ስለሚያገናኝ ከዛ አንፃር በጣም ነው ደስ የሚለው። እንግዲህ እኔ በጣም የወደድኩት ነገር እንደሆነ ታውቃለህ ስለ መላ ጆብስ። አብዛኞቹ ሰዎች ኢቭን ያን ያህል አፕሊኬሽን መጠቀም ባይችሉም እሱ ግን ለመጠቀም በጣም ቀላል ነው። ከዛ በቀላሉ ስራ ማግኘት ይችላሉ ማለት ነው፣ ሳይሸወዱ ወደማያውቁት ቴሌግራም ግሩፕ ሳይገቡ ምናምን ማለት ነው። ስለዚህ በጣም ደስ የሚለው በጣም አስደስተኛል። ኮርች ይባላል አንተ ማርያምን የኔ አባት ጋይስ ሁሉም ለበጎ ነው። ባይ ዘ ወይ ማወቅ አለባችሁ፣ ለበጎ ነው ማለት ከስንት ጭንቀት ከስንት መከራ ከስንት ስቃይ ያወጣችኋል። ባይ ዘ ወይ ሰው ከከዳችሁ ለበጎ ነው፣ እድል ካመለጣችሁ ለበጎ ነው፣ ከተሳካላችሁ ለበጎ ነው፣ ከተጨናነቃችሁ ለበጎ ነው፣ ሁሉም ለበጎ ነው። እኔ ለበጎ ነው ስል ነው ህይወቴ የተቃናው። ለበጎ ነው ማለት ስጀምር ህይወቴ እንዳለ ተቃና። ስለዚህ ምንም አልጨናነቅም። ሰላሜ ለበጎ ነው ውስጥ ነው። ለበጎ ነው በሉ ስግጥ ብላችሁ። ወዳችኋለሁ። እየመጣ ነው ያቋርጠ ነው አላቋርጥ ጀምሬ ሳላይ ላይፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ የፈጣሪ ሁሌ